ኦኬ ዛሬ የምናየው ነገር maximum side length of a square with some less than or equals to threshold. So እንደዚህ አይነት ተሰጥቶናል። እንደዚህ አይነት ማትሪክስ ተሰጥቶናል። So with maximum side length of a square with some less than or equals to threshold. So ሰሙ less than or equals to threshold መሆን አለበት። ስለዚህ አሁን እቺን ሬዷን ካየናት እቺ አንድ ሲደመር አንድ ሲደመር አንድ ሲደመር አንድ አራት ነው ሰሙ። ስለዚህ እቺ ስኩዌር አራት ሰም አላት። እዚህ ጋር ትሬሾልዳችን አራት ነው። ስለዚህ ይሄ መልስ ይሆናል። ግን እሺ ሌላ ስኩዌር እንፈልግ። ስኩዌር ማለት ሳይዱና ሌንግዙ እኩል የሆነ ሰሙ ከአራት የሚያንስ ማግኘት አንችልም። ስለዚህ our only answer is going to be this one. Okay, let's visualize it. እና እዚህ ጋር እንመጣለን። አሁን የምንፈልገው ነገር ፕሪፊክስ ሰም ተጠቅመን በአንድ ጊዜ መልሱን ለምሳሌ እዚህ ጋር ሆነ የዚህን ሰም ከዜሮ ጀምሮ እንደዚህ ፓርቱን ዜሮ ጀምሮ እንደዚህ ያለውን ፓርቱን የምናገኝበት ሰሙን በአንድ ጊዜ የምናገኝበት እዚህ ጋር ከሆነ ልክ ከዜሮ ጀምሮ እንደዚህ ቅፍ የሚያደርግ ሰም የምናገኝበት እንደዚህ የሚነግረን ሰም የምናገኝበትን መንገድ እንፈልጋለን። ስለዚህ just እዚህ ጋር ዋን አለን። ይህንን እዚህ ላይ ቢውልድ እናድርገው 1 1 3 2 4 3 2 ተመሳሳይ ነው ቫልዩዎቹ። ስለዚህ አሁን የምንፈልገው ነገር ፕሪፊክስ ሰም እዚህ ጋር ፕሪፊክስ ሰም የሚባል ቴብል እንስራ። ፕሪፊክስ ሰም ፒ እንበለው። ፒ የሚባል ቴብል አለን እዚህ ጋር እና እዚህ ጋር አንድ ላይ ሆነን እዚህ ጋር አሁን ያለው ሳሙ ስንት ነው? እዚህ ጋር አንድ ነው። ሌላውን በዜሮ ዜሮ እንሞላው ነው መጀመሪያ። እዚህ ጋር ሳሙ አንድ ነው አለ። ይሄኛው ደግሞ ሳሙ ሁለት ነው። ምክንያቱም እንደዚህ ነው እንፈልገው እንደዚህ ነው እንፈልገው 1 + 1 ስለዚህ እዚህ ጋር 2 አለ። እሺ ይቺኛዋስ ይቺ ፓርት እዚህ ጋር ከመጣን ደግሞ ይቺን ፓርት ነው እንፈልገው። ስለዚህ 1 + 1 ምንድነው? አሁንም 2 ነው አለ። እሺ እዚህ ጋር ከላይስ ይሄ ፓርት 1 + 1 + 3 ይሄ ሙሉ ፓርት 5 1 ሲደመር 1 2 ሲደመር 3 5 ከዛ እሺ ደግሞ የትኛውን እንፈልግ? ይችኛውን ፓርት እቺ ስኩዌሯ ስንት ነው የምትሆነው? እዚህ ጋር 1 ሲደመር 1 ሲደመር ሲደመር 1 4 ስለዚህ እንደዚህ እየመጣ ነው። ግን እንደዚህ ማኑዋሊ ከምንሰራ ፎርሙላ አሁን ከዚህ ውስጥ ፓተርን ማየት አንችልም ወይ? ስለዚህ እዚህ ጋር አሁን ፓተርን ካየን 2 እና 2 አሉ 2 + 2 4 አለ። ይችኛዋ ደግሞ 1 አለች። እሺ አሁን እዚህ ጋር ምንድነው እየተካሄደ ያለው? what is going on over here የሚለውን ለመመለስ ምንድነው የምናደርገው? ስለዚህ አሁን ይህን ቦታ ለመሙላት ከላይ 5 አለን። 5 ማለት የቱ ነው? ይሄ ፓርት ማለት ነው። አምስት ማለት ይሄ ፓርት የዚህ ሰም አለን ማለት ነው ከላይ ያለው። ከታች ደግሞ እዚህ 4 አለን። 4 ማለት ደግሞ የዚህ ሰም ማለት ነው። የዚህ ሰም አሁን የዚህ ሙሉ ሰም የዚህ ሙሉ ሰም አገኘን። ስለዚህ ሁለቱም ብንደምራቸው ይችኛዋ ቦታ ትደጋገማለች። አሁን ሁለቱን ሲንደምራቸው 5 + 4 ስናረግ 9 መጣ። ግን አሁን እዚህ ውስጥ ያለው ትክክለኛ ሰሙ 1 + 1 5 ሲደመር 2 ነው። ለምንድነው 9 የመጣው? ይቺ ፓርት ሁለት ጊዜ ተደጋግማለች። ስለዚህ ይቺ ፓርት ሁለት ጊዜ ስለተደጋገመች ይቺ 1 + 1 መቀነስ አለባት። 1 + 1 ደግሞ እዚህ ጋር ተቀምጣለች። ስለዚህ ይቺን እንቀንሳታለን ማለት ነው። ስለዚህ 5 + 4 - 2 9 - 2 7 ሆነ። ግን ስቲል ይቺን ፓርት ከቨር አላረግናትም። እቺ 3 ናት። ምክንያቱም የላይኛውን ደመርን ከታች ያለውን ደመርን። ስለዚህ ይቺኛዋ ፓርት ደግሞ መደመር አለበት። ሲደመር 3 = 10 መጣ 10። አሁን ይሄ ሙሉውን ሰም
ቴን ነው አይደለም የሚለውን እናረጋግጥ። 1 + 1 + 1 3 3 ሲደመር 3 6 6 ሲደመር 1 1 ሲደመር 1 2 2 ሲደመር 3 5 5 ሲደመር 3 8 8 ሲደመር 1 9 9 ሲደመር 1 10። ስለዚህ ይሄ ሙሉ 10 ነው። ስለዚህ እዚህ ጋር ያየነው ፓተርን ትክክል ነው፣ ይሰራልናል። ለሌሎቹም ብንደምር ይመጣልናል ማለት ነው። በአሁኑ ፓተርን ይቺ 4 ትክክል ትመጣለች ወይስ አትመጣም የሚለውን ብናይ ከላይ 2 ሲደመር 2 ከላይ ያለውን ከታች ያለውን መደመር፣ ከዛ እዚህ ጋር ያለውን መቀነስ -1፣ ከዛ የትኛውን ነው የምደምረው? እዚህ ኖርማሊ እዚህ ጋር ያለውን ቫልዩ ነው የምደምረው። +1 is equals +1 equals to ስንት ሆነው 4 ነው የሚመጣል ማለት። ስለዚህ ፎርሙላችን ትክክል ነው። ስለዚህ our prefix sum Bij is equals to ምን ይሆናል? Bi -1 pi -1 j pi -1 j ማለት this one ከላይ ያለው ፖይንት ማለት ነው። እቺን 10 ብለናል። ከላይ ያለው ፖይንት ማለት ነው። then plus pi j -1 ማለት ደግሞ ይሄ 4 ማለት ነው። then plus አሁን የምናደርገው ሁለቱን ደመርን። አሁን ማይነስ ነው የምንለው። ማይነስ ይችኛው ፓርት i -1 j -1 i -1 then pi -1 j -1 ዘን ማን ነው የምንደምረው? እዚህ ጋር ዋናው ማትሪክሱ ላይ ሰጠን ማትሪክስ አለ ኦፍ አይ ጄ። ስለዚህ እንደዚህ አይነት ፎርሙላ አለን ማለት ነው። ስለዚህ አስተካክለን ስንጽፈው ፎርሙላችንን እንዴት ይሆናል? እንደዚህ አይነት ፎርሙላ ነው። pi j is equals to matrix I -1 j -1 I mean that one is I -1 j -1 ምክንያቱም እዚህ ጋር 0 0 ብለን ስለጀመረን ኦፍሴት ይኖራል እዚህ የፕሪፊክስ ማትሪክሱ። ስለዚህ just I -1 j -1 ስንል ልክ ይሄኛውን እናገኘዋለን ማለት ነው። so this I -1 j -1 plus pi -1 j እና I j -1 minus pi -1። ስለዚህ ፎርሙላችን ትክክል ነው። እዚች ጋር ያለችው አንድ ኦፍሴት አድርገን ስለምንጀምረው 0 0 ብለን ስለምናስጀምረው እዚህ ጋር ፕላስ ማት what I -1 j -1 ይሆንልናል ማለት ነው። ስለዚህ በዚህ ከሞላ ነው መልሳችንን በትክክል እናገኘዋለን ማለት ነው። እሺ እንደዚህ አደረግን። አሁን ይህን ሁሉንም መሙላት እንችላለን ማለት ነው። እንደዚህ ሙሉ በሙሉ ጀስት ይችኛዋን ብቻ ይችኛዋን ጊቭን ማትሪክስ ነች ብንል ይችኛዋን ዘን ይሄኛው ደግሞ ፕሪፊክስ ሰማችን ይሆናል ማለት ነው። ይሄ ፕሪፊክስ ሰማችን ነው። ስለዚህ አሁን እዚህ ጋር 15 ላይ የዚህ የሁሉም መልስ ነው ማለት ነው። ምክንያቱም ወደ ጎን 5 1 + 1 3 5 ነው። ይሄም 5 ሲደመር 5 ሲደመር 5 15 ይመጣል ማለት ነው። ኦኬ that is actually cool 15 ከመጣልን ይሄም 10 ነው። እንደዚህ ብንደምረው 10 ነው። እሺ አሁን የስኩዌር ሳም እንዴት ነው የምንፈልገው? አሁን እዚህ ጋር ተነስተን የሆነ ስኩዌሩን ሳሙ ስንት ነው ብንባል እንዴት ነው የምናደርገው? አሁን እዚህ ጋር እንዳለና አሁን ሮው 2 ኮለመኑ 2 የሆነ ሳም ፈልግ ብባል ምንድነው የማደርገው?
አሁን ከላይ 0 0 ላይ ነኝ። 0 0 ላይ ሆኜ ሳይድ ሌንግዙ የስኩዌር ሳይዱም ሌንግዙም እኩል ስለሆነ ስለዚህ ኬ ኢዝ ኢኳልስ ቱ 2 የሆነው ኤሪያው ስንት ነው ባል እንዴት ነው ማለት ነው? ኤሪያው ስንት ነው ለሚለው ጥያቄ how can I do it? ኤሪያው ስንት ነው ለሚለው ጥያቄ ምንድነው ማድረግ ያለብኝ? አሁን ሙሉ መልሴን ከዚህ ላይ ማግኘት አለብኝ ማለት ነው። ስለዚህ ኤሪያ ቱ ማለት እሺ አንዳንድ ነምበረው ከላይ መነሻው ይሄ ነው። እሺ ቦተም ራይት ኦፍ ዘ ሬክታንግል የሚሆነው እቺ ናት ማለት ነው። አሁን ሳይዱ ቱ ነው ካልኩኝ እቺን ፓርት ነው እየወሰድኩ ያለሁት ማለት ነው። ስለዚህ ቱቱ እስከ ቱቱ ያለውን ድረስ ነው ማየው። ስለዚህ መልሱ 4 ነው። 1 + ሲደመር 1 ሲደመር 1 ሲደመር 1 4 ነው። ግን 4ን በፎርሙላ እንዲህ ነው ማምጣት እንችላለን ሚለውን ለማየት ለምን እዚህ ጋር አልመጣም? ለምን እዚህ ጋር መጥቼ 4 አለ እዚህ ጋር 1 አለ እዚህ ጋር 2 አለ እዚህ ጋር 2 አለ እዚህ ጋር 0 አለ። ከዜሮ ነው የሚነሳው። እዚህ ጋር 4 ላይ ነው የሚያልቀው። ምክንያቱም 2/2 2 ታይምስ 2 እዚህ ጋር አለ። ስለዚህ 4 አልኩኝ ማይነስ ይሄ ፕላስ ይሄ ባረግ እዚህ ጋር የኛው ሳይድ አለ። ኦኬ አራቱን ሳይዶች ላስመራቸው። እዚህ ጋር አራቱን ስለዚህ 4 ማይነስ የኛው ሳይድ ማይነስ የኛው ሳይድ ፕላስ የኛው ሳይድ ባረግ ስንት ነው ይመጣልኝ? 4 ይመጣልኛል ማለት ነው። ለምንድን ነው እንደዚህ የሚሰራው? 4 ከወሰድኩኝ ይሄን ሙሉውን ሰም እየወሰድኩ እሺ ማይነስ ይሄ ለምንድን ነው የማደርገው? ማይነስ ይሄ ማረግበት ምክንያት ይህን ከላይ ያለውን ለመቀነስ ምክንያቱም ከውስጥ ያሉትን ሰም ነው ፈልጋቸው። ይሄኛውም ቀንሰው እንደዚህ ቀንሳለሁ። ግን ይችኛዋ 2 ጊዜ ስለምትቀነስ አሁንም መደመር አለብኝ። ምክንያቱም ከዚህ ቀንሳታለሁ ከዚህ ቀንሳታለሁ መካከል ላይ ነች። ስለዚህ አንድ ጊዜ መደመር አለብኝ ማለት ነው። ስለዚህ ማይ ፎርሙላ ስኩዌር some formula becomes እንዴት ይሆናል? ፒ ሮ ፕላስ ኬ ሳይዱ ነው። ሮ ፕላስ ኬ እና ፒ ኮለመን ፕላስ ኬ ማለት ይችኛውን ፓርት ለማግኘት ማለት ነው። እቺ ፎርም ትራውን ፓርት ለማግኘት እንደዚህ ካረኩ በኋላ ማይነስ ምን አደርጋለሁ? ከላይ ያለችው ፖይንት ይችኛው ፖይንት ስንት ነው የምትሆነው? ፒ ሮ እና ፒ ኮለመን ፕላስ ኬ እዛ ትሆናለች። አሁን ማረገው አሁንም ማይነስ አደርጋለሁ። ከታች ያለችውን እቺን መቀነስ ስላለብኝ ፒ ሮ ፕላስ ኬ እና ኬ ሮ ፕላስ ኬ እና ኬ ኖ ሲ እዚች ጋር ሲ ብቻ ነች መሆን ያለባት። ወይስ እቺኛውን ፖይንት ነው የማገኘው። ከዛ ፕላስ አሁን ከላይ ያለችውን መደመር አለብኝ። ስለዚህ ፒ
row sen column. This is the best way. Okay, p plus row plus column ይህ ስኩዌር ሰማችን ነው ማለት ነው። ስለዚህ ምንጊዜም ከአንደኛው ጋር ተነስተን ሮው ኮማ ኮለመን ጋር ተነስተን ኬ ሳይድ ሌንግዝ ከሆነ ቤዝድ ኦን ዚስ ፎርሙላ ማግኘት እንችላለን ማለት ነው። ስለዚህ አሁን ሁለት ፎርሙላ አለን። እዚህ ጋር ፕሪፊክስ ሰማችን ይኸውና እና ስኩዌር ሰም ፎርሙላ አለን። ስለዚህ አሁን ዊ አር ቱ ፓወርፉል ማለት ነው። ቀጣይ ባይናሪ ሰርች እንጠቀምና ጀስት ሰርች ማድረግ ነው። we will search everything. ከዛ የምናደርገው አሁን ኢንስቴድ ኦፍ አሁን ጥያቄያችን ምን የሚለው ፋይንድ ዘ ማክሲመም ሌንግዝ ነው የሚለን። ስለዚህ አሁን ማክሲመም ሌንግዙ ከስንት እስከ ስንት ሊሆን ይችላል? ማክሲመም ሌንግዝ is mean row ኮለመን ሚኒመም ኦፍ ሮው ኦር ኮለመን ነው የሚሆነው። ምክንያቱም ጀስት አሁን ስኩዌር ለማድረግ አሁን ወደ ጎን ስንት ነው? 1 2 3 4 5 6 7 ነው። ወደ ጎን ወደ ታች 3 ነው። ግን ከስሪ ባይ ስሪ በላይ ስኩዌር መፍጠር አንችልም። ምክንያቱም ሳይዱም ሌንግዙም ዊድዙም እኩል መሆን ስላለበት በስኩዌር። ስለዚህ ሚኒመሙ ነው ዘ ማክሲመም ሌንግዝ ኦፍ አወር ስኩዌር የሚሆነው። ኦኬ ስለዚህ አሁን ምን እናደርጋለን? እናደርገው ኤም ታይምስ ኤን እንበል መጀመሪያ ሮውና ሌንግዝ ሳይዳችን ነው። ማት ዜሮ አለን። አሁን ሌትስ ቢልድ prefix sum. ስለዚህ prefix sum is equals to በዜሮ እንሙላው። መጀመሪያ ዜሮ ታይምስ n plus 1 in range m plus 1። ስለዚህ አሁን በዜሮ የተሞላ ማትሪክስ ፈጠርን። ከዛ ይህን ፊል እናድርገው for I in range 1 m plus 1 for j in range 1 n plus 1 ፕሪፊክስ የቅድሟን ፎርሙላችን አሁን እናመጣለን። ፕሪፊክስ ij equals to mat I minus 1 j minus 1 plus prefix I j minus 1 minus prefix I minus 1
ጄ ማይነስ ዋን አረግን ማለት ነው። የቅድሙ ፎርሙላችን ነው። አይ ማይነስ ዋን ጄ ማይነስ ዋን ማለት ጀስት የተሰጠ ማትሪክስ ውስጥ ያለን ቫሊዩ ነው። ፕሪፊክስ አይ ማይነስ ዋን ጄ ማለት ከሌፍት በኩል ያለው ነው። ይሄኛው ከላይ በኩል ያለው ነው። ይሄኛው ከሌፍት በኩል ያለው ነው። ይሄኛው ደግሞ ያቺ አለፍናት ያልናት ፖይንት ማለት ነው። ቅድም ባየነው መሰረት እዚህ ጋር ይሄ ፕላስ ይሄ ማይነስ ይሄ ፕላስ ይሄ እያደረግን ነው። አሁን ማትሪክሳችንን ቢውልድ አደረግን ፕሪንት አድርገን ቴስት ኬዛችን ላይ አሁን ስናየው 00125 024 አሁን 125 እና 024 ነው። ስለዚህ 125 እና 024 ስለዚህ we are on the right track እንችላለን። አሁን እንቀጥላለን። ቼክ አሁን ለተሰጠን ቫልዩ if square with check let's check check if square of size k exists k ተቀብሎ አሁን እንደዚህ አይነት ሳም ያለው ስኩዌር አለ ወይ ብሎ ቼክ የሚያደርግ ፈንክሽን እንጽፋለን። ማይነስ ኬ minus k plus 1 then s equals to ቅድማችንን እናመጣለን። የቅድሟን ፎርሙላ ስኩዌር ሳም ፎርሙላ ያልነው ነው። አይ እና አይ ፕላስ ኬ እና ጂ ፕላስ ኬ ማይነስ አይ ጂ ፕላስ ኬ minus y plus k then j plus p I g then if s less than or equals to threshold እዚህ ጋር threshold ተሰጥቷል። return true ከሌለ ደግሞ return false this is so good። አሁን ወደ ባይናሪ ሰርቻችን ነው የምንሄደው። ባይናሪ ሰርች ሌፍት አለ ራይት አለ ሌፍት እና ራይት አለ። ስለዚህ ሌፍት ከዜሮ ነው የምጀምረው ማለት አሁን ከዜሮ እስከ ሚኒመም ኦፍ ኤም ታይምስ ኤም ይሄ ምን እያለን ነው? አሁን እዚህ ጋር ማክሲመም ሳይዝ ኦፍ ስኩዌር ስንት ነው መሆን የሚችለው? ወደዚህ ከዜሮ ጀምሮ ከዜሮ እስከ ኮለመኑ ሳይዝ 1 2 3 4 5 6 7 ነው። ወደ ታች 3 ነው። ግን ሁለቱም ስኩዌር ስንል ኮለመኑም ሮውም እኩል መሆን ስላለበት ከ3 እና ከ2
ከ3 እና ከ7 ማን ያንሳል? 3። ስለዚህ 3/3 ነው ማክሲመም ሊሆን የሚችለው። ስለዚህ ከ0 እስከ 3 ባለው ውስጥ አሁን ባይናሪ ሰርች ተጠቅመን ሰርች እናደርጋለን። ስለዚህ አሁን እንዴት ነው በባይናሪ ሰርች የምናደርገው? while left then right ሚዲየሙ ስንት ነው? መካከል ላይ ምንጊዜም ኤል ፕላስ ራይት ኦቨርቷለን። ስለዚህ ኤቭሪ ታይም ለሁለት እየከፈልነው ነው የምንሄደው። መጀመሪያ 0 ላይ እንጀምራለን። 0 ስር ያለ ከዛ በኋላ ምን አለ አሁን ከ0 + 3 ሲካፈል ለሁለት 1 ይመጣልናል። ጀስት ኢንቲጀር ዲቪዥን ስለምንፈልግ 1 ይመጣልን። ለ1 ቼክ እናደርጋለን። ከዛ 1 ካገኘን ወደ ላይ እንሄዳለን። ካጣን ወደ ታች እየወረድን ነው የምንሄደው። ሶ ኢፍ ኤግዚስትስ እዚህ ጋር ኤግዚስትስ እንላለን። ስለዚህ ሚድ እናደርጋለን ማለት ነው። ኤል ኢዝ ኢኳልስ ቱ ሚድ። ካላገኘንስ ኤልስ ራይት ኢዝ ኢኳልስ ቱ ሚድ ማይነስ 1 ዘን ምን እናደርጋለን? ሪተርን ሌፍት። ምክንያቱም አንሰራችንን ሌፍት ላይ ነበር እያስቀመጥን ያለነው። አሁን ኤግዚስትስ የሚል ኤግዚስትስ ታይፕ ኤግዚስትስ አሁን አንሰራችን ረን ታይም ኤረር አገኘ። ምንድነው የሚለን? ፒ ኢዝ ናት ዲፋይንድ። ኦ ፒ ማለት ፊክስ ማለት ነው። ፊክስ ለምንድን ነው ታይም ኤክሲድድ እያለ ነው ያለው? ታይም ሊሚት ኤክሲድድ ፎር
Oh, እዚህ ጋር ሜቢ ሊሆን ይችላል። ሁል ጊዜም ዜሮ ዜሮ ቢመጣስ? ዋን ፕላስ ዋን አድርገን እናስቀምጥስ? I think this is a better option. Yes. So አሁን ዜሮ እና ዋን ቢሆኑ ዜሮ ፕላስ ዋን ኦቨር ቱ ዜሮ ይመጣልናል። ኤል አር ኤል ዜሮ አር ደግሞ ዋን ቢሆን ጊዜም ትሩ ይሆናል፣ ግን ከዚህ ሉፕ ውስጥ አይወጣም። ለዛ ነበረ ፎልስ ያለን፣ ታይም ሊሚት ኤክስድድ ያለን። So let's click the submit button and let's see what will happen. So as you can see it over here, it is passed, and I think it is pretty efficient. So yeah, the question looks like this. If you have any question, in the comments. This is a better thing to do.